ጋይስ መሄጃ ሰዓት ይደርሷል ማለት ነው። ለማንኛውም በቃ ቻው ቻው። ዶሮ እርባታ Are you ready guys? እሺ ጋይስ እንግዲህ በነገርኳችሁ መሰረት አሁን ያው ከቤት ወጥቻለሁ ማለት ነውና እየሄድኩኝ ነው። ከዚህ በኋላ እንግዲህ ዩቲዩበር ለመሆን ነው እየሄድኩ ያለሁት። ብዙ ነገር ማሳያችሁ ይሆናል። ጆርኒን ተከታተሉ። በጣም ብዙ ነገር አለን። ወደፊት ያሰብኩት ነገር እነግራችኋለሁ እያንዳንዱ ነገር። አሁን እንግዲህ ዶርም ተገኝቶልኛል። እዛ እየሄድኩ ነው ጋይስ። እሺ ጋይስ እንግዲህ ታክሲ እየጠበቅኩኝ ነው ማለት ነው። እንደምታዩት አስፋልት ላይ ነው ያለሁት። አሁን ታክሲ ይዤ ዶርም የተገኘልኝ እንግዲህ ወደ 4 ኪሎ አካባቢ ስለሆነ እዛ ሄዳለሁ ማለት ነው ጋይስ። ለማንኛውም ታክሲ ውስጥ እንግባ እስኪ። ኦልራይት ቤቢ። እሺ የት ነው አባት? ሜክሲኮ አይደል? እሺ ጋይስ ታክሲያችንን እንጠብቃለን ቁመን ማለት ነው። ሜክሲኮ ሄድና ከሜክሲኮ ወደ 4 ኪሎ ነው ታክሲ የሚይዘው ማለት ነው። ስለዚህ ይሄ ታክሲ ሜክሲኮ አይደለም። ስለዚህ የሜክሲኮ እስከሚመጣ ድረስ ቆሜ መጠበቅ ይኖርብኛል ማለት ነው። እሺ ጋይስ ታክሲ ውስጥ ገብቻለሁ። እንደምታዩት ታክሲ አግኝተናል ማለት ነው። ምን አይነት ነው ተሽከርካሪ? መንገድም ዘጋው ደግሞ ካፒታል ነው ይገባል። ግራ የሚያጋባ መኪና ነው። ምን አይነት መኪና ነው? ያ ነው ያላስከረው ነው። አየር ጤና ላይ ነው የምንገኘው። ሌላ ታክሲ ፍለጋ ደግሞ ከአየር ጤና በሳር ቤት ነው የሚሄደው። አስገባች ጋይስ ደርሰናል። ክቡራት እሺ ታንክ ኦልራይት ጋይስ ሜክሲኮ ላይ ደርሻለሁ እንደምትመለከቱት። እንግዲህ አሁን ደግሞ ወደ 4 ኪሎ ታክሲ ለመያዝ በእግሬ የተወሰነ መሄድ አለብኝ ማለት ነው። ስለዚህ እየሄድኩኝ ነው ማለት ነው ጋይስ። በጣም ዊርድ የሆነ ነገር ነው ዛሬ እያሳለፍኩ ያለሁት ቀን። በጣም እንደዚህ ከወጣው ወደ ውጭ በጣም ቆይቻለሁና ዛሬ ፍሪ ሆንኩ ማለት ነው በስተመጨረሻ። እና ጠብቁ፣ ተከታተሉ፣ ሰብስክራይብ፣ ላይክ አድርጉ። አንጣዬ ያዚ ራሱ በጣም የሚያስቅ ነው ጋይስ። እና ሜክሲኮ ላይ ነው ያለነው። ሜክሲኮ እንደሌሎቹ ቦታ አይደለም፣ በጣም ብዙ ሰው የሚበዛበት ቦታ ነው። ያው እንግዲህ የታክሲ ማለት የብስክሌት መሄጃ ነበረ፣ ነገር ግን ሰዎቹ በዚህ ኖርማሊ ይሄዳሉ። እንዴት ነው ያስቀጣል ምናምን ይባላል። እስኪ በጣም ብዙ ሰው ነው ያለው ከምላችሁ በላይ ማለት ነውና ኢትስ ክሬዚ ኦልራይት ቤቢ። ማብራት አለ ማብራት የሚገርም ብዙ ህዝብ ነው ያለው ማለት ነው። እና ደግሞ አካባቢው በጣም የተለወጠው እኔ ሳውቀው እንደዚህ አልነበረም። ትንሽ ቆይቻለሁ። በጣም ነው የሚያምረው። ብዙ ሰው ነው ያለው። ደስ ይላል ቦታው ምናምን። እና የሜክሲኮ ብሎግ በሌላ ቀን ጠብቁ። በጣም ጥድት ያለ ብሎግ ይኖረናል ማለት ነው በሌላ ጊዜ። ክሬዚ። እና አሁን ወደ 4 ኪሎ ሄዳለሁ ማለት ነው። እዚህ ታክሲ ታራ ደርሻለሁ። አይ ቲንክ ሰልፍ አለው መሰለኝ ወደ 4 ኪሎ ለመሄድ ማለት ነው። 4 ኪሎ የት ነው የማገኛው? ሸበሌ። ኦኬ እሺ ጋይስ እንግዲህ እዚህ የለም ተብሏል ወደ 4 ኪሎ የሚወስድ ታክሲ። ስለዚህ አስፓልቱን ተሻግሬ ሸበሌ ጋ ነው ታገኛለህ ተባልኩኝ። ሸበሌ መሄድ አለብኝ ማለት ነው። እንግዲህ እንደምትመለከቱት ሱክስ ሰርቫይቭ ሊያደርግ ነው። ሌስቢ ታክሲ ፈልገን ማግኘት አለብን አሁን የፈጠነ። ምክንያቱም ሰዓቱ እየመሸ ስለሆነ የምገባበትን ማለት የተገኘልኝን ቤት ራሱ አላየሁትም። ስለዚህ ከዚህ በኋላ ሂጄ ነው ገና የማየው። ከዛ ቪዲዮ እሰራለሁ ደግሞ ማታ ማለት ነው። ምንም ከዚህ በኋላ አላርፍም። 24 ሰዓት
24 ሰዓት እንኳን አይደለም። ነገር ግን በቻልኩት አቅም በቀን 2-3 ቪዲዮ ለመስራት ነው ሞክረው። እስኪ እንግዲህ ይሳካል ብለን እናስባለን። ሰፈር በጣም ሰማይ ጠቀስ ህንጻዎች ምናምን የሚሰሩበት ቦታ ነው ማለት ነውና ሁሌም እዚህ ስትመጡ ማለት ነው ብዙ አዳዲስ ነገሮችን ታያላችሁ። እና እዚህ ገበያ ምናምን አለ። ብሎጋችን ከዚሁ ቀጥሏል ጋይስ። እኔ ታክሲ ተራ እየሄድኩ ነው። ፊት ለፊት የምትመለከቱት ቦታ ላይ ነው ወደ 4 ኪሎ ታክሲ የሚለው በዚሁ እየቀረጥኩኝ ነው ማለት ነው። ደግሞ ፊት ለፊት ባስ ብቻ ነው ያለ። በነገራችን ላይ በፊት ሳውቀው እዛ ደብረ ወርቅ ታወር ስር ነበረ ታክሲ ምናምን የሚገኘው ማለት ነው። አሁን በኮሪደሩ ምክንያት ቦታ ተቀይሮ ነው ማለት ነው። እና ወደዛ መሄድ አለብን። ሌትስ ዱ ኢት። በነገራችን ላይ ከዚህ በፊት በስልክ በጣም ከወራት በፊት እዚህ አካባቢ ላይ ቪዲዮ ሰርቼ ነበር፣ አልታየም እንጂ። እና አሁንም እንደግመዋለን። የሜክሲኮ ቭሎግ ጠብቁ ጋይስ። ኦልራይት። በነገራችን ላይ ሰፈር በጣም ነው የሚያምረው። ታክሲ ምናምን አለ ማለት ነው። ስለዚህ ከዚህ አገኛለሁ ብዬ አስባለሁ። ሰልፍ እንዳይኖረው ነው የፈራው። በነገራችን እንደ ሰልፍ ያስጠላኝ ነገር የለም ጋይስ። 4 ኪሎ የት ነው ባባይ? አንወላ። እሺ ከነዚህ ታክሲዎች አንዱ 4 ኪሎ መሆን መቻል አለበት። ኪሎ ታክሲ ተገኝቷል ይላል። ኪሎ is here baby. ይቅርታ ጋይስ 4 ኪሎ ደርሻለሁ እንደምትመለከቱት። ስለዚህ አሁን ለጀለስ ልደውልለትና እንገናኛለን ማለት ነው። እሱ ነው ዶርሙን የያዘልኝ። ዶርምም አይባልም ደባሉኝ ነው የምገባው እንደምታዩት ማለት ነውና እንደምታውቁት ሌትስ ዱ ኢት እንደውል። ኦልራይት ጋይስ ለጓደኛዬ ልደውልለት የት እንዳለ ማለት ነው። የት ነው ደርሻለሁ? 4 ኪሎ። አዎ አዎ። ላይ ዩኒቨርሲቲው መግቢያ በር አካባቢ። እሺ እሺ። እዚህ ወረድክበት ጠብቀኝ ተብያለሁ ጋይስ። ስለዚህ እንጠብቀው። እዚህ ነው ወረድኩ። ማንኛውም እስከዛ እዚህ ወንበር ላይ ብቀመጥ ጥሩ ይመስላችኋል? ጥሩ ነው። ዶሮ እርባታ የለም ከዚህ በኋላ እንግዲህ ወጥሬ ዩቲዩብ መስራት ነው ማለት ነው። ያው ሰፖርት አድርጉኝ። እናንተ ናችሁ ከዚህ በኋላ ስራዬ ማለት ነው። ለእናንተ ጥሩ ጥሩ ኮንተንት ማቅረብ ነው የሚሆነው ስራዬ እና የማልዳስሰው የማልገባበት ነገር የለም እንደ ቭሎገር ማለት ነው። እና ያው ሰብስክራይብ፣ ላይክ ምናምን አድርጉ። ሶሻል ሚዲያ ካላችሁ ቲክታክ፣ ፌስቡክ ቪዲዮዎችን ሼር በማድረግ ተባበሩኝ ማለት ነው። በጣም ብዙ እይታ ጥሩ እይታ እንድናገኝ። ኢትዮጵያ ውስጥ ያላችሁ ደግሞ ቪፒኤን እያበራችሁ ብትመለከቱልኝ ለኔ አሪፍ ነው ማለት ነውና በሱ እኔም ማገዝ ትችላላችሁ። ማገዝ የምትፈልጉት ትልቅ ሪስክ ወስጄ ነው እዚህ የመጣሁት ማለት ነውና ዶሮ እርባታው ጥሩ ስራ ነበር። እንዴት ተነኙ ምንድነው ላይ ያልከበበኝ ጥሩ ስራ ነበር ስሰራ የነበረው ማለት ነውና ሪስክ የወሰድኩት በቃ ዩቲዩበር ለመሆን ነው ባጭሩና ዩቲዩብ አሁን ያን ያክልም አይከፍለኝም ማለት ነው። እስካሁን ድረስ ያን ያክል ከዩቲዩብ ገቢ አላገኘሁም። ከዚህ በኋላ ገና ተስፋ አድርጌ ነው በየቀኑ ነው ቪዲዮ የምሰራው ማለት ነውና ልጁ እኮ የመጣ እንደው ምናምን ብዬ ነው ጋይስ እስካሁን ድረስ ሊመጣ አልቻለምና ትንኞቹ ምንም ሊያሰሩኝ አልቻሉም። እና በሱ ሰፖርት አድርጉኝ በየቀኑ። ዛሬ ብቻ ጋይስ አሁን በርግጥ ሰዓቱ መሽቷል። ያው 11 ሰዓት ምናምን ሆኗልና ከዚህ በኋላ አንድ ቪዲዮ ቢያንስ መስራት አለብኝ የምሽት ቪዲዮ ማለት ነውና
ጀለስ መጥቷል። መግባት ትፈልጋል? ፍሬድ መጥቷል ጋይስ። ኦ ማይ ጋድ ዋትስ አፕ ማን። እንዴት ነው? ሰላም ነው? አለን ሁሉ አለን። እናስ እንዴት ፒስ ነው? ኧረ ይሄን ቦርሳ ታስገባ። ኧረ ያዝ ዝም ብለህ ያዝ። እሺ በዚህ ነው የምንሄደው። አሳየው አይደል አንድ ቀን ጉግል ማፕ ላይ ያው። ስለዚህ በዚህ ነው የምንሄደው እኮ ሄደህ ነው አስመራ። እሺ ማን እሺ ፒስ ያራዳልኝ ይመች። አራቱ ችግር የለም። አብሽ እንደዚህ ወደ ክላሳችን እየሄድን ነው፣ ወደ ዶርማችን። እንግዲህ ጓደኛዬ መጥቷል እንደምታዩትና እስኪ እንግዲህ ሄደን የምናየው ይሆናል ማለት ነው። እሺ ጋይስ እዚህ አካባቢ ላይ ሌላ ቪዲዮ ይኖረናል። ነገር ግን አሁን ላሳያችሁ ብዬ ነው ዝም ብዬ ቫይቡ ማለት ነው። እንደምታዩት በጣም ነው የሚያምረው። ሌላ የ4 ኪሎ ቪዲዮ ሌላ ጠብቁ ማለት ነው። የሚገርም vlog ይኖረናል እንደምትመለከቱት። እንግዲህ እነሱን እየተከተልኩኝ ነው ማለት ነው ጋይስ። ዶርሜን የሚያሳዩኝ እነሱ ናቸው። ኦልራይት ጋይስ ሌትስ ዱ ኢት። እንደቀጠለ ነው። ዋክ እያደረግን ነው በሚያምረው የአዲስ አበባ ጎዳናዎች ላይ። ወደ ቤት እየሄድኩ ነው። ያ ኦኬ ጋይስ ቤታችን እዚህ ህንጻ ላይ ነው እንደምትመለከቱት። ሰገባ እንግባና ደግሞ በሰላም አሳያችኋለሁ። የማታዩት ነገር የለም። ሰብስክራይብ አድርጉ ብቻ እናንተ። እስኪ ሰብስክራይብ አድርጉ። ያረጉናል ቤታችን ይላችኋል። ሰፈራችን ይላል። እዚህ አካባቢ ነው ባይዘው ቤት የተከራየሁት ጋይስ። ሰብስክራይብ አድርጉ ይላል። እሺ ጋይስ አሁን እንግዲህ እቃችንን ዶርማችን አስቀምጠን ወደ ውጭ ወጥተናል ማለት ነው። አሁንም የሚቀጥለውን ቪዲዮ ልሰራ ነው ዛሬ ከዚህ በኋላ። ምክንያቱም ሙሉ ሰዓቴን በቃ በኮንተንት ክሬሽን በኤዲቲንግ ምናምን ነው ማሳለፍ የምፈልገው ማለት ነው። ለዛም ነው ፉል ታይም ዩቲዩበር መሆን ፈልጌ ስራዬን አቋርጬ የመጣሁት እና እንግዲህ አሁን ወክ እያረኩ ነው ማለት ነው። 4 ኪሎ አካባቢ ነው ያለሁት አሁን። vlog ይቀጥላል። ነገማ ያበደ vlog ጠብቁ። እንዳያችሁት እና የዛሬው ቪዲዮ ይሄን ይመስላል ማለት ነው። ዛሬ ይሄን ያህል ካሳየኋችሁ በየቀኑ ከዚህ በኋላ ለሚቀጥሉት ቀናት በየቀኑ ምክንያቱም ሙሉ ሰዓቴ ዩቲዩብ ስለሆነ በየቀኑ ለእናንተ ገራሚ ቪዲዮ ሰራላችኋለሁ ማለት ነው። በዚህ ሳምንት አዲስ አበባ ውስጥ የሚገራርሙ ቦታዎችን አሳያችኋለሁ። አብረን አዲስ አበባ እንዞራታለን፣ እንጎበኛታለን። ብዙ ነገር አሳያችኋለሁ። ሰፖርት አድርጉኝ፣ ሰብስክራይብ አድርጉ። ይመቻችሁ። የዛሬ ቪዲዮአችን እሱክስ ይላል።